ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ ቅዱሳን አበዊነ ዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን የአባቶቻችን የቅዱሳን የእናቶቻችን የቅዱሳት አምላክ ልዑል እግዚአብሔር ስሙ የተመሰገነ የተከበረ ይሁን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን ምእመናት፣ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን አሜን። የእግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔር ቢወድና ቢፈቅድ ዛሬ እንግዲህ ቀኑ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቀን መታሰቢያ ነው። 27 በየወሩ መድኃኔ ዓለም የዓለም መድኃኒት እያልን ቸሩ አምላካችን ቅዱስ ሥጋውን የቆረሰበትን ክቡር ደሙን ያፈሰሰበትን ቀን ቅድስት ቤተክርስቲያናችን በየወሩ ታስበዋለች። በየሳምንቱ ደግሞ ዕለተ ዓርብ ጌታ የተሰቀለበት መከራ የተቀበለበት ቀን ስለሆነ በተለየ ሁኔታ በተለይም ረቡዕንና ዓርብን ቤተክርስቲያን በጾም በጸሎት በስግደት ታስባቸዋለች። ዛሬ ደግሞ መድኃኔዓለም በተሰቀለበት ዕለት ነው የዋለው ማለት ዓርብ ዕለት ነውና የተሰቀለው። ዛሬ ደግሞ ዕለቱ ዓርብ ነው እና ገጥሟል ማለት ነው። ልክ በሰንበት ላይ ደብረ ዘይት እንደሚባለው እንግዲህ መድኃኔዓለም እና ዓርብ ተገጣጥመዋል ማለት ነው። በእርግጥ የተሰቀለ መጋቢት 27 ነው። መጋቢት 27 በዕለተ ዓርብ ነው። እንዲያው ለዛሬው ለትምህርት መነሻ እንዳደርገው የፈለኩት ኃይለ ቃል በመኃልየ መኃልይ ዘሰሎሞን በሰሎሞን መኃልይ ምዕራፍ 3 ቁጥር 11 ላይ ሰሎሞንን ታዩት ዘንድ ውጡ በሚል ኃይለ ቃል ነው የምንነጋገረው። ሰሎሞንን ታዩት ዘንድ ውጡ። ቃሉን የጻፈልን የቅዱስ ዳዊት ልጅ ሰሎሞን ነው። ሰሎሞን ከአባቱ ከዳዊት በኋላ በእስራኤል ላይ ነግሶ እስራኤልን 40 ዓመት ልክ እንዳባቱ አስተዳድሯል። ለሰው ልጆች ከተሰጠው ወይም ከተገለጠው ዕውቀት ሁሉ የሶሎሞንን ያክል የሚጠበብና ሀብተ ጥበብ የተሰጠው አልተገኘም ነው የሚሉ ቅዱሳት መጻሕፍትም ሊቃውንትም ሶሎሞንን ጥበበኛው እያሉ ነው የሚገልጡት። እጅግ በጣም ጥበበኛ ነበረ እና የሶሎሞን መጻሕፍት ብዙ ቢሆኑም ከነዚያ ውስጥ ግን በምስጢሩ ጥልቀትና በያዘው ነገረ ክርስቶሳዊና ነገረ ቤተክርስቲያናዊ እንዲሁም ነገረ ማርያማዊ አስተምህሮ እጅግ በጣም ጠለቅ ያለ የሚባለው መኃልየ መኃልይ ነው። እንዲያውም ሊቃውንት ሲተረጉሙ መኃልየ መኃልይ ማለት መዝሙረ መዝሙራት ማለት ነው። ከመዝሙራት ሁሉ የሚበልጥ መዝሙር ማለት ነው። አንድም ስባሄ ስባሄያት ማለት ነው። የምስጋናዎች ሁሉ ምስጋና ከምስጋናዎች ሁሉ የሚበልጥ ምስጋና ማለት ነው። አንድም ቅድስተ ቅዱሳን የቅዱሳን ሁሉ ቅድስት ማለት ነው።
በቅድስተ ቅዱሳኑ ወይም መቅደሱ ውስጥ ከካህናት በቀር ክህነት ካላቸው ሰዎች ከካህናት ከዲያቆናት በቀር ማንም እንደማይገባው ሁሉ የሶሎሞንን መኃልየ መኃልይንም መጽሐፍ የተማረ ምስጢር ያገመረ አንድም በንጽህና በቅድስና የበቃ ሰው ካልሆነ ማንም ዘው ብሎ ሊያነበውና ሊተረጉመው አይችልምና በዚያ ምክንያት መዝሙረ መዝሙራት ከመዝሙራት ሁሉ የሚበልጥ መዝሙር ከማህሌቶች ሁሉ የሚበልጥ ማህሌት ተብሏል። የቅዱስ ሰሎሞን መኃልይ ማለት ነው። አባቱ ዳዊት እኮ ብዙ መዝሙር ጽፏል። ግን የልጁ የሶሎሞን ለምን ከመዝሙራት ሁሉ የሚበልጥ መዝሙር ተባለ ብለው ቢሉ ምስጢሩ እጅግ በጣም ጥልቅ ስለሆነ ነው። እንዲያውም አንዳንድ የዘመናችን ሰዎች ንባቡን ብቻ ቀጥታ በማንበብ ይሰናከሉበታል። ንባቡ ሲታይ የወንድና የሴት ቃለ ምልልስ ይመስላል። ብዙ ቦታ ላይ አጻጻፉ እንደዛ ተሆኖ የተጻፈ ነው። ቃለ ምልልስ ወይም ዲያሎግ በሆነ መንገድ ነው የተጻፈው። ይስእመኒ በስእመተ አፉሁ በአፉ አሳሳም ይሳመኝ ይስመኛል። አዳም አጥዋትኪ እሞይን ጡቶችሽ ከወይን ይልቅ ያማሩ ናቸው ይለኛል። ወመዓዛ እፍረትኪ እምኩሉ አፈው የሽቱሽ መዓዛ ከመዓዛዎች ሁሉ ይበልጣል ይለኛል። እፍረት ዘተሰውጠ ስምከ ከስምህ ላይ ሽቱ አለበት። ወበይንተ ዝደናግል አፍቀራከ ስለዚህ ደናግል አንተን ወደዱ ትላለች። እሷ ደግሞ ትመልስና እና ቃለ ምልልሱ በወንድና በሴት መካከል ያለ ስለሚመስል ትውልዱ ዝም ብሎ ቀጥታ ያንን እየገለበጠ ለፍቅረኛው ሁሉ ደብዳቤ አድርጎ የሚልክ አለ። አሁን ይህንን የመጽሐፍ ቅዱስ ክፍል ያስቀስፋል፣ በእውነቱ ያስቀስፋል እንዲህ አይነቱ ነገር። ለዚያም ነው ሊቃውንት መጽሐፉን ምስጢሩን የሚያውቀው ሰው ካልሆነ በስተቀር ማንም አንቦ ሊተረጎሙ አይችልም። እንኳንስ የሶሎሞንን መኃልይ የትኛውንም የመጽሐፍ ቅዱስ ክፍል አንብበን እንደራሳችን አረዳድ መተርጎም አንችልም፣ አይቻልም። አበው በመንፈስ ቅዱስ ተመርተው የተረጎሟቸው ትርጓሜያት አሉ። እነዚያን ትርጓሜያት ይዞ በእነዚያ የትርጓሜያት መንፈስ ተቃኝቶ መናገር ነው እንጂ በራሳችን መንገድ እንድንገምት እድል አልተሰጠንም። የካቶሊክ ቤተክርስቲያንን ዛሬ ላለችበት ክህደት ዛሬ ለወደቀችበት ጥልቅ የክህደት ጉድጓድ የዳረጋት ባገኘች ሊቃውንቶቿ የጥንታውያኑን አበው ትርጓሜ ወደ ጎን ትተው በራሳቸው መንገድ መጽሐፍ ቅዱስን መተርጎም ጀመሩ። ስፔኩሌሽን የሚባለው መንገድ ማለት ነው። በግምት መተርጎም ጀመሩ። ከዚያ በኋላ ማንም እየተነሳ የራሱን ሐሳብ እየጨመረበት ዛሬ ላይ ያው እንግዲህ እንደምታውቁት ባዷቸውን ቀርተዋል። እና የሶሎሞን መኃልይ እጅግ በጣም ጥልቅ ነው። ነገረ ክርስቶስ አለበት፣ ነገረ ቤተክርስቲያን አለበት። እንዲያው አሁን እዚህ ላይ ይስእመኒ በአፉ አሳሳም ይስመኛል የሚለውን ሊቃውንት ሲተረጉሙ በአፉ አሳሳም ይስመኛል የተባለ ክርስቶስ ነው። የምትናገር መራት ቤተክርስቲያን ናት። በአፉ አሳሳም ይስመኛል የምትል ቤተክርስቲያን ናት። በአፉ አሳሳም ይስመኛል ማለት ያፈቅረኒ በፍቅረ ልቡ ወይ ተናገረኒ በነገረ ቃሉ፣ በልቡ መውደድ ይወደኛል፣ በቃሉ አነጋገር ያናግረኛል ማለት ነው። ያ ማለት አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ምእመናን ቤተክርስቲያንን ይወዳታል። ሙሴን አሮንን ባናገረበት አንደበቱ ቅድስት ቤተክርስቲያንን በሐዋርያት ላይ አድሮ ያናግራታል። ስለዚህ ይስእመኒ በስእመተ አፉ ማለት ከልቡ ይወደኛል። ሰውን መሳም የፍቅር መገለጫ ነውና ይስእመኒ ማለት ያፈቅረኒ ማለት ነው። ቤተክርስቲያን ናት ክርስቶስ እኔን ይወደኛል እያለች ነው። ቅዱስ ጎርጎርዮስ ዘኑሲስ ደግሞ ምንድነው የሚለው? ይስመኛል ማለት ቅዱስ ስጋውን ክቡር ደሙን በአፌ ያቀብለኛል ማለት ነው። ዛሬ መላእክት የማይቀበሉትን ምስጢር እኛ አፋችንን ከፍተን እንቀበለዋለን እና ያንን ለመግለጥ ነው ብሎ ጎርጎርዮስ ዘኑሲስ መኃልየ መኃልይን በተረጎመበት ድርሳን ላይ አስቀምጦታል። አዳም አጥዋትኪ እሞይን ጡቶችሽ ከወይን ይልቅ ያማሩ ናቸው ሲል አሁን የአንዲትን ሴት አካል ክፍል የሚያደንቅ ነው የሚመስል። እንዲህ አይነት አሊጎሪካል የሆኑ አጻጻፎች ራሳቸውን የቻለ ጥንታዊ መሰረት ያላቸው ናቸው። አሁን ወደዚያ ታሪክ መግባት አያስፈልግም እንጂ ራሱን የቻለ ታሪካዊ አመጣጥ አለው። ለምን በዚያ መንገድ ተገለጠ የሚለው አሁን ይሄ መልክ የሚባል አለ በቤተ ክርስቲያናችን፣ መልክአ ማርያም መልክአ ኢየሱስ የምንለው ማለት ነው።
አሁን እዚያ ላይ ሰላም ለአጥባትኪ እያልን ምን እንለዋለን? ለጡቶችሽ፣ ለምንሽ እያንዳንዱን ያካል ክፍል የክርስቶስንም እንደዛው። ይሄንን ያገኘነው ከዚህ ከመኃልየ መኃልይ ነው። መኃልየ መኃልይ አይኖቿን ያደንቃል፣ ጡቶቿን ያደንቃል፣ ሌሎችንም የአካል ክፍሎቿን ያደንቃል እና ስለዚህ ፀጉሮቿን ያደንቃል፣ በጣም ብዙ ነገሮቿን ያደንቃል። የሚያደንቃት ቤተክርስቲያንን ነው። ስለዚህ ያን ይዘው ሊቃውንት የእመቤታችንንም ልክ እንደዚያ መልካ ማርያም የሚባል አለ። እያንዳንዱ መልኳን እንደዚያ እያደረጉ ያመሰግናሉ። የሌሎችን ቅዱሳንም እንደዚያ ነው። የመልክ ድርሰት መሰረቱ መኃልየ መኃልይ ነው። ለመልክ ድርሰት መሰረቱ መኃልየ መኃልይ ነው እና አዳም አጥባትኪ እሙይን ጡቶችሽ ከወይን ይልቅ ያማሩ ናቸው ሲል ሴት ልጅ ልጆቿን የምታሳድገው በጡቶቿ እንደሆነው በሁለቱ ጡቶቿ እንደሆነው ቅድስት ቤተክርስቲያንም ልጆቿን ምዕመናንን የምታሳድጋቸው በሁለቱ ጡቶቿ በብሉይና በሐዲስ ነው። ጡት ተብለዋል። እነዚህ ብሉያትና ሐዲሳት ማለት ነው። የእናቱን ጡት ጠብቶ ያደገና ጡጦ ወይም ይሄ የእንትን ወተት ጠጥቶ ያደገ ልጅ ለእናቱ እኩል ፍቅር አይኖረውም፣ እኩል የሆነ አታችመንት አይኖረውም ከእናቱ ጋር። የእናቱን ጡት ሲጠባ ያደገ ልጅ እንዲያውም በዚህ በሳይንስ ያሉ ሰዎች ሲያወሩ የሰማሁት ለ6 ወር ያህል የእናቱን ጡት ብቻ ይጥባ የሚባል ነገር አለ አይደለ? ልጁ በሽታን ለመቋቋም የሚያስችለው ጠንካራ የሚያደርገውን ነገር የእናቱ ጡት ላይ ያገኛል ሙሉ በሙሉ እና 6 ወር እናቶች ያጥቡ የሚባል ወሬ እንሰማለን በሐኪሞች ዓለም። የቅድስት ቤተክርስቲያን ምዕመናንም እንደዚህ ናቸው። ለ6 ወር ብቻ ሳይሆን በዚህ ደግሞ ስንመጣ እስከ እድሜያቸው ፍጻሜ ድረስ የቤተ ክርስቲያኑ ሁለቱን ጡቶቿን ብሉይና ሐዲስን ሲጠቡ መኖር መቻል አለባቸው። ሁሉንም የሚያገኙትን ንጥረ ነገር ከዛው ከብሉዩ ከሐዲሱ አለ። በሽታን ለመቋቋም የሚያስችላቸው መንፈሳዊ በሽታን፣ የነፍስ በሽታን፣ የክህደት በሽታን፣ ሌላም ነገር ለመቋቋም የሚያስችላቸው መድኃኒት በእነዚህ በቤተ ክርስቲያን በሁለቱ ጡቶች ላይ አለ። በብሉይ በሐዲስ ላይ አለ እና አዳም አጥባትኪ እያለ የሚያደንቅላት እግዚአብሔር ክርስቶስ ነው። ቤተክርስቲያንን ጡቶችሽ ብሉይ ሐዲስ ያማሩ ናቸው ይላታል እና ወመዓዛ እፍረትኪ እምኩሉ አፈው የሽቱሽ መዓዛ ከሽቶዎች ሁሉ ያማረ ነው ይላል። ይሄ ማለት አሁን ቤተክርስቲያን የምትረጨው ሽቱ ኑሮ አይደለም፣ በውድ ዋጋ የሚገዛ ሽቱ ኑሮ ሳይሆን ሽቱ መዓዛ ምግባር ሲል ነው። መዓዛ ምግባርሽ፣ መዓዛ ሃይማኖትሽ ከአህዛብ መዓዛ ምግባርና መዓዛ ሃይማኖት ይበልጣል። የቅድስት ቤተክርስቲያን መዓዛ ክርስቲያኖች መዓዛ አላቸው። በጥንቷ ቤተክርስቲያን ውስጥ የነበሩ ምዕመናን ብዙ በመናገር አልነበረም አህዛብን ያስጠመቋቸው። በሚሰሩት መልካም ምግባር ነበረ ብዙዎችን ክርስቲያኖች እንዲሆኑ ያደረጓቸው። ብዙዎች ክርስቲያን የሆኑት ክርስቲያኖችን በመስማት ሳይሆን በማየት ነበረ ይላል አንድ ሊቅ። እንዲያው ዛሬ ደግሞ በጣም ብዙዎቻችንን የምንለፈልፍ የሚመጣ ክርስቲያን ደግሞ የለም። ድሮ በጣም ብዙ ይሰራሉ ክርስቲያኖች፣ ጥቂት ይናገራሉ። ጴጥሮስ ለምሳሌ ጥቂት ደቂቃ ሰበከ፣ ብዙ ሺዎችን አስጠመቀ አይደለ? እኛ ደግሞ በጣም ብዙ ሰዓት እንሰብካለን፣ ጥቂት ሰዎች ግን አናስጠምቅ። እንዲያው አሁን ራሱ በቅዳሴ ሰዓት ጻኡ ንዑሰ ክርስቲያን የሚባል አለ አይደለ? ለምን እንደሚባልም አይገባኝም እኔ። ጻኡ ንዑሰ ክርስቲያን ማለት የክርስቲያን ትንንሾች ውጡ ማለት ነው። ያ ማለት አዲስ አማኝ ሆኖ የሚመጡ አሉ አይደለ? እነሱ ቤተክርስቲያን ውስጥ በቅዳሴ ሰዓት ይገባሉ። ቅዳሴው ከመጀመሩ በፊት ይገቡና ቅዳሴው ከተጀመረ በኋላ ጻኡ እስከሚባለው ድረስ ይቆያሉ። ወደ ፍሬ ቅዳሴው ሊገባ ስለሆነ ግን ለዚያ ምስጢር ስላልበቁ ገና ስላልተጠመቁ ጻኡ አሁን ውጡ ይባላል፣ ይወጣሉ። አሁን ማን አለና ነው ጻኡ ምንል? እነማንን ነው? በሌሉበት እኮ ነው ጻኡ እያልን ያለ ነው። በነገራችን ላይ የግብጽ ቤተክርስቲያን እንግዲህ በቅርብ ጊዜ አንድ ሊቅ ሲነግሩኝ የግብጽ ቤተክርስቲያን ይሄንን አትለውም ብለውኛል። ቢኮዝ የሚጠመቅ አዲስ ሰው ከሌለ ማለቱ ራሱ አስፈላጊነቱም እንደሆነ አጠያያቂ ነው። አሁን እኔ ይህን ስል አያስፈልግ የሚወገድ እያልኩኝ አይደለም፣ ግን አንዳንድ ቅዳሴው ላይ ያሉ ነገሮች ድንቅ ይሉኛል። ለምሳሌ ንጹህ የሆነ ቢሆን ንጹህ ያልሆነ ቢሆን አይቅረብ ሚል አለ አይደል? ካህኑ ማለት ነው ይላል። እጄን ከአፋዊ እድፍ ንጹህ እንዳደረው ከሁላችሁ ደም ንጹህ ነኝና ደፍራችሁ የክርስቶስን ስጋና ደም ብትቀበሉ ከሱ ለመተላለፋችሁ ለኔ ይልና እጁን ይታጠባል ካህኑ።
አንድ ካህን ልጆቹን ሳያስተምር፣ ሳይመክር፣ ሳይገስጽ፣ ሳይጸልይላቸው በቅዳሴ ሰዓት እንዲህ ስላለ ከደማችሁ ንጹህ ነኝ ብሎ ስላለ አይነጻም። ይህን ማወቅ አለብን። ጲላጦስ ታስታውሳላችሁ፣ ከዚህ ሰው ደም ንጹህ አነ እምደሙ ለዚህ ጻድቅ፣ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ አለ አይደለ ጲላጦስ አለና እጁን ታጠበ። ታዲያ ጲላጦስ ነጻ አልነጻም? ምናልባት እጃችን ላይ ያለውን ጀርም እናስለቅቀው ይሆናል እንጂ ደሙን ግን ከእጅ እፈልጋለሁ ነው የሚል ቅዱስ እግዚአብሔር በሕዝቅኤል አድሮ ኃጥኡን ሳታስተምረው ሳትመክረው ቢሞት ደሙን ከእጅ እፈልጋለሁ ይላል። እና አንዳንድ ነገሮች አሁን እነዚህ ነገሮች ያስፈልጋሉ፣ ቅዳሴው ላይ ምንም ጥያቄ የለውም ያስፈልጋሉ። ግን ልብ ልንላቸው በደንብ ኢንተርናላይዝ ልናደርጋቸው ግን ያስፈልጋል በጣም በጣም። እና ስለዚህ ክልኤ አጥባትኪ አዳም አጥባትኪ እምወይን ወመዓዛ እፍረትኪ እምኩሉ አፈው ይላታል። ከዛ እፍረት ዘተሰውጠ ስምከ፣ እኔማ ምን ሽቶ አለኝ? ስምህ ነው ሽቶ የሆነኝ፣ ያንተ ሽቶ እኮ ነው ሽቶ የሆነኝ ትላለች። ያ ማለት ነው እኔ ከራሴ ከባህሪ የሆነ ቅድስና የለኝም፣ ያንተ የባህሪ ቅድስና ነው ለእኔ ጸጋ ሆኖ የተሰጠ። እግዚአብሔር ተብለህ ህዝበ እግዚአብሔር በስምህ ተጠራው ህዝበ እግዚአብሔር ተብዬ፣ መንፈስ ቅዱስ ተብለህ መንፈሳዊት፣ ክርስቶስ ተብለህ ክርስቲያን የሚል ስምን ሰጠኸኝ። ስለዚህ ስሜም የመነጨው ካንተ ነው። አሁን ክርስቲያን የሚለው ስማችን ራሱ መሰረቱ ክርስቶስ የሚለው ስም ነው፣ ከሱ የተገኘ ነው። መንፈሳውያን የሚለው ስማችንም መንፈስ ቅዱስ ከሚለው የተገኘ ነው። ሁሉም ከእርሱ የተገኘ ነው። ስለዚህ የሽቶዬ መዓዛ ካንተ ሽቱ ከባህሪ ምዑዝ እፍረት ምዑዝ ከሆንከው ካንተ የተገኘ እንጂ ከራሴ ከባህሪ የተገኘ አይደለም ብላ ትላለች ማለት ነው። እና ምንድነው አሁን የኔ ያነሳውላችሁ ለምንድን ነው? መኃልየ ጥልቅ ነው፣ በጣም ሰፊ ምስጢር አለው ስላችሁ ነው። በተለይም ደግሞ ይሄ ምዕራፍ 3 ላይ ሙሽሪት ሙሽራዋን ለመፈለግ ትወጣለች እና ብዙ ጊዜ ትደክማለች። መንገድ ላይ ወንበዴዎች እያገኙ ይቀጠቅጧታል። ከዛ በኋላ ልፍ ብላ የኢየሩሳሌም ቆነጃጅቶችን ታገኛለች፣ መንገድ ይጠቁሟታል። ከዚያ እንደዚያ እያለች ሙሽራዋን ታገኘዋለች። እና አሁን ይሄ ሲታይ ሜታፎሩ ምንድን ነው? ሙሽሪት የተባለች የምዕመናን ነፍስ ናት። ይህች ነፍስ በብሉይ ኪዳን በአዳም በደል ምክንያት ከእግዚአብሔር ከሙሽራዋ ተለይታ ትኖር ነበረ እና ይህንን ሙሽራዋን እግዚአብሔር ለማግኘት ስትባክን ስትኳትን በየመንገዱ ወንበዴዎች ይደበድቧት ነበር። ማለት በአምልኮተ ጣዖት ትወድቅ ነበር፣ አጋንንት ይበረታቱባት ነበር፣ ሌላም ነገር ይበረታቱባት ነበር። ከዛ የኢየሩሳሌም ቆነጃጅት ያገኟታል። የኢየሩሳሌም ቆነጃጅት የተባሉ ነቢያት ናቸው። እነሱን ደግሞ ውዴን አይታችሁታል ወይ ብላ ስትጠይቃቸው መንገዱን ያመለክቷታል። ያ ማለት ነቢያት በትንቢት መነጽር ክርስቶስ እንደሚወለድ ሰው ሆኖ እንደሚመጣ ከነሚወለድበት ቦታ ይነግሯታል። ናሁ ሰማዕናሁ በኤፍራታ እያሉ እነ ዳዊት እነሆ በኤፍራታ ሰማነው ወረከብናሁ ውስተ ኦመ ገዳም በዱር በጎል ተጥሎ እንደ በግዕዘ ሕፃናት ሲያለቅስ ሲያነጥስ አገኘ ነው እያሉ ይነግሯታል ማለት ነው። እና ይህቺ ሙሽራ ሙሽራዋን ካገኘች በኋላ አንድ የምትለው ነገር አለ በጣም በሚያስደንቅ ሁኔታ። እናንተ የጽዮን ቆነጃጅት ትላለች። የጽዮን ቆነጃጅት የተባልን እኛ ምዕመናን ነን። እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ትላለች። ንጉሥ ሰሎሞንን እዩ። እንግዲህ የትምህርታችን ድረስ ይሄ ነው፣ ንጉሥ ሰሎሞንን እዩ የሚለው ነው። የጽዮን ቆነጃጅት ምዕመናን እናቱ በሰርጉ ቀንና በልቡ የደስታ ቀን ያደረገችለትን አክሊል ደፍቶ ታዩ ዘንድ ንጉሥ ሰሎሞንን ታዩ ዘንድ ውጡ ነው። አሁን ይሄ ለጊዜው ስለ ሰሎሞን የተነገረ ነው። ንጉሥ ሰሎሞን በአባቱ በዳዊት ዙፋን ነግሶ የአባቱን ወንበር ይዞ አክሊል ዘውድ ደፍቶ 40 ዓመት ህዝቡን ማስተዳደሩንና በዚህም ምክንያት የንጉሥ ሰሎሞንን የመልኩን ደምግባት
የፍርዱን ቀናነት ለማየት የጽዮን ቆነጃጅት ይሰበሰቡ እንደነበር የሚያጠይቅ ነው የመጀመሪያው ምስጢር። ፍጻሜው ግን ንጉሥ ሶሎሞን የተባለ ኢየሱስ ክርስቶስ ነው። ሶሎሞን የክርስቶስ ምሳሌ ነው። ሶሎሞን በእስራኤል ዘሥጋ ላይ ነግሷል። ክርስቶስ ደግሞ በእስራኤል ዘነፍስ ላይ ነግሷል። ሶሎሞን በግዙፍ ነግሷል፣ በግዘፍ ያው ስልጣኑ ምድራዊ ስለሆነ፣ ኢየሱስ ክርስቶስ ደግሞ በረቂቅ ይነግሳል፣ አምላክ ስለሆነ በመለኮቱ ሁሉን ስለሚገዛ። ሶሎሞን ጥበበኛ ነበረ። ኢየሱስ ክርስቶስ ደግሞ የጥበብ ሁሉ ባለቤት፣ ለሶሎሞንን ጥበብን የሰጠ እርሱ ነው። ጥበበኛ ነው፣ አምላክ ነው። እና ሶሎሞን በአጠቃላይ የክርስቶስ ምሳሌ ነው። ሶሎሞን በዘመኑ ቤተ መቅደስን አንጿል። አባቱ ዳዊት ኢይበው ውስተ አራተ ቤትየ ነው ውስተ ጸላሎተ ቤትየ ወኢያዕርግ ውስተ አራተ ምስካቤ የሚለው አለ። ወደ ቤቴ አልገባም፣ ወደ መኝታ አልወጣም፣ ለዓይኖቼ ዕረፍትን እንቅልፍን አልሰጥም ይላል ዳዊት። እስከ እረክብ መካኖ ለአምላከ ያዕቆብ፣ ለያዕቆብ አምላክ ማደሪያን እስካገኝ ድረስ ብሎ ለያዕቆብ አምላክ ለእግዚአብሔር መቅደስን ሳላንጽ እኔ እንዲያው በተሸለመ ቤት ውስጥ ገብቼ አልኖርም ይል ነበር ዳዊት። ግን እግዚአብሔር ለዳዊት መቅደስን እንዲሰራ አልፈቀደለትም። ዳዊትን የመሰለ ትሁት፣ ዳዊትን የመሰለ ጻድቅ የእግዚአብሔርን ቤተ መቅደስ አልሰራም። ለምንድን ነው ያልሰራው ብለው ቢሉ በዘመኑ ደም አፍሶ ነበርና፣ ደም አፍሳሽ የእግዚአብሔርን ቤት ስለማይሰራ ነው። ደም የሚያፈስሰው የእግዚአብሔርን ቤት አይሰራም። በጣም ነውር ነው። ደም አፍሳሽ አሁን ደም ያፈሰሰ ቢኖር ክህነት ቢኖረው ከክህነቱ ይሻራል። አሁን ካህናት አይደለም የሰው የበግ የዶሮ ደም የእንስሳትን ደም እንኳን አያርዱም ታውቃላችሁ። እና ደም አያፈሱም። ምክንያቱም በካህን እጅ የሚፈሰው ብቸኛው ደም የክርስቶስ ደም ብቻ ነው። ካህናት እጃቸውን እንዲነክሩበት የተፈቀደላቸው ብቸኛው ደም የክርስቶስ ደም ነው። ከዚያ ውጭ ሌላ ደም አይነኩም። የተፈቀደው እንድንበላቸው የተፈቀዱልንን እንስሳት እንኳን ደማቸውን እንዲያፈሱ አልተፈቀደም በእውነቱ። እና ካህን ይህን ያህል የሚነጻ ወይም ንጹህ ነው ማለት ነው። በዚያ መንገድ ነው እግዚአብሔርን የሚያገለግለው። እና ሶሎሞን ነው ቤተ መቅደሱን የሰራለት ማለት ነው። አባቱ ዳዊት የቱንም ያህል ጻድቅ ቢሆን ደም አፍሷልና የእግዚአብሔርን ቤተ መቅደስ አልሰራም። በሶሎሞን ዘመን ግን ቤተ መቅደስ ታንጿል። በጣም የሚያስደንቅ። እኔ ስለዚህ ቤተ መቅደስ ሳስብ ይደንቀኛል። ምክንያቱም አውጋኒያ ኮንስታንቲኑ የምትባል አንዲት ሊቅ ፕሮፌሰር፣ የታሪክ ፕሮፌሰር የጻፈችው መጽሐፍ አለ ስለ እስራኤሉ መቅደስ፣ ሶሎሞን ስላሰራው መቅደስ። ያ መቅደስ እንደምታውቁት በናቡከደነጾር ጊዜ ተቃጥሏል አይደለ? ያው ስልምናሶር ሰሜኑን ወሮ ሰማሪያ የሚባለውን ሰሜኑን የእስራኤል ክፍል ወሮ ገሪዛን ላይ የነበረውን መቅደሳቸው ሌላውንም በጣም ብዙ ነገር አድርጓል። ሰሜኑን ማርኮ ወስዶ 10ሩን ነገድ ብዙ አሰቃይቷቸዋል ስልምናሶር። ከዛ ከ300 ዘመን በኋላ ደግሞ ናቡከደነጾር መጥቶ ደግሞ ደቡቡን የእስራኤል ክፍል ይሁዳ ወይም ፍልስጤም የሚባለው አሁን የምታውቁት እንግዲህ እስራኤል ከአረብ ሀገራት ጋር የምትወዛገብበት ስፍራ፣ ያንን ደግሞ መጥቶ ድምጥማጡን አጥፍቶታል ናቡከደነጾር። እና ናቡከደነጾር የደቡቡን ይሄ በይሁዳ በቤተልሔም ሶሎሞን ያሰራውን ቤተ መቅደስ ሲያቃጥለው ቤተ መቅደሱ የተሰራበት ወርቅ ቀልጦ ከኢየሩሳሌም አንስቶ ሄኖም እስከሚባል ሸለቆ ድረስ እንደ ወንዝ ሆኖ ወረደ ይላል። ወርቁ እኮ ነው፣ ወርቁ እየቀለጠ። ይሄ በጣም የሚያስደንቅ ነገር ነው። ወርቁ በምን ያህል ወቄት ወርቅ ኢንቨስት ቢደረግበት ነው ያስብላል። ከጉልላቱ የሚፈሰው ወርቅ ብቻ እንኳን በጣም ብዙ ርቀት እንደሄደ ወንዝ ሆኖ እና መቅደሱ ቀላል እንዳይመስላችሁ። በነገራችን ላይ መቅደሱን ለመዝጋት ብቻ 250 ሌዋውያን ናቸው የሚመደቡ። በቀን 250 ሌዋውያን ናቸው የሚመደቡ። እነዚህ ሌዋውያን ደግሞ ከዓመት አንድ ቀን ነው የሚደርሳቸው ተራ፣ ከዓመት አንድ ቀን። እና እግዚእነ ኢየሱስ ክርስቶስ ሆሳና በአርያም ሲባል ካስታወሳችሁ ቤተ መቅደሱን ዙሮ ገብቷል አይደለ? ወደ ቤተ መቅደስ ገብቶ የለም። እና ያኔ የገባበት በር ራሱ የበሩ ስም ጎልደን ጌት ነው የሚባል፣ ወርቃማው በር ነው የሚባል። አሁን የሆሳዕና እኮ ቅዳሴ ስንገባ ምንገባበት በሩ ይቀየራል አይደለ? አዎ፣ በወትሮ በር አንገባም።
በሌላ በር እንገባለን። እግዚእነ ኢየሱስ ክርስቶስ ያን ቀን የገባበትን በር ምክንያት በማድረግ ነው አንደኛው ምስጢሩ። ሌሎች ምስጢሮች አሉ፣ ወደዚህ አንሄድም። በስተምዕራብ ነው የምንገባው እና ያ ሌላ ምስጢር አለው ማለት ነው። ጌታችን በስተምዕራብ አቅጣጫ ጎልደን ጌት በሚባለው ስለገባ የዚያ ምሳሌ ነው እና ሶሎሞን ግን በዘመኑ ቤተ መቅደስን አንጿል። እንዲህ አይነት ቤተ መቅደስ አንጿል። እግዚእነ ኢየሱስ ክርስቶስም ሰው ሆኖ በዘመኑ የምዕመናንን ሰውነት የእርሱ ማደሪያ መቅደስ አድርጎ ሰርቶታል። አዎ መቅደስ ያኛው ሶሎሞን የሰራው መቅደስ በነቢዩ በዳንኤል መቅደስ ትትሐነጽ እስከ ክርስቶስ ንጉሥ ወእምዝ ትትመዘበር። የብሉይ ኪዳኗ ሶሎሞን የሰራት መቅደስ እስከ መሲሁ መምጣት እስከ ክርስቶስ መምጣት ድረስ ትቆያለች። ከዚያስ ወእምዝ ትትመዘበራል። ከዛ በኋላ ግን ትጠፋለች፣ ትፈርሳለች ብሎ ነበረ ሶሎሞን ዳንኤል። ያ ትንቢት ተፈጸመ። ይገርማችኋል። ያ መቅደስ ወደመ። ያ ሶሎሞን ያሰራው መቅደስ ወደመ። መቼም ቢሆን ሊሰሩት አይችልም። በነገራችን ላይ ያን ሶሎሞን የሰራው አሁን እንግዲህ እስራኤል እያያችኋት ነው አይደለ? መካከለኛው ምስራቅን ምን ያህል እያመሰችው እንደሆነ ታውቃላችሁ። እስራኤል ግን ያን መቅደስ መመለስ አይችልም። የሚገርማችሁ ነገር በታሪካችን የቱንም ያህል ልዕለ ኃያል ሀገር ብትሆን ያንን መስራት አይችልም። የመለኮት አሰራር አለበታ። ነቢዩ ዳንኤል እንደዛ ነው ያለ። እስከ ክርስቶስ ትሰራለች ያቺ መቅደስ የብሉይ ኪዳን። ይሄ የኮርማ የምን በነገራችን ላይ በሚሊዮን የሚቆጠሩ በሬዎች ናቸው የሚታረዱት እና እነዚህ የሚታረዱ በሬዎችን እንኳን ለመስዋዕት የሚሆነውን ስጋ ለማቅረብ ይሄ ጨጓራውን ሽንፍላውን የሚያጥቡበት እንኳን ራሱን የቻለ ፖንድ ነበረው። ትልቅ የመዋኛ ገንዳ ያህል ውሃ መቋሚያ። እንዲያው ወደሱ ከገባን በጣም ማአት ነው ጓዙ። ይገርማችኋል። ማአት በሚሊዮኖች ነበሩ በሚታረዱ ኮርማዎች ለመስዋዕት የሚቀርቡት። እነሱ ሁሉ ፈርሷል። በቃ አለቅ። አሁን መስዋዕት ሊያቀርቡ ይችላሉ፣ ያን ያህል ግን አይደለም። በሰሎሞን ዘመን የነበረውን አይነት ኃያልነት አይደገምም። እስራኤል የዳዊትን ያህል ያከበራት ንጉስ የለም፣ ለወደፊቱም አይነሳም። ዳዊትን የሚያክል ንጉስም የለም በዓለም፣ ለወደፊቱም አይመጣም በመጻሕፍትም እንደተነገረው እና ይህች በዚህ ምክንያት መቅደሱ በሰው ሰውነት ተተካ ማለት ነው። ሶሎሞን የድንጋይ መቅደስ ሰራ። እግዚእነ ኢየሱስ ክርስቶስ ግን የሥላሴ ማደሪያ የሆነ ምዕመንን የሱ ማደሪያ መቅደስ አድርጎ እኛን ሰራን ማለት ነው። እኛ የመንፈስ ቅዱስ ማደሪያዎች ነን። እዛ ዮሐንስ ወንጌል ላይ ጌታ እመቦ ዘአቀበ ቃሌ አነ ወአቡየ ወመንፈስ ቅዱስ ንመጽእ ኀቤሁ ወነገብር ምዕራፈ ውስቴቱ። ቃሌን የሚጠብቅ ቢኖር እኔና አባቴ መንፈስ ቅዱስ እንመጣለን በእርሱም እናድራለን ይላል። እኔና አባቴ እንመጣለን ይላል ዮሐንስ ወንጌል ምዕራፍ 14 ላይ። ቅዱስ ጳውሎስ ደግሞ ኢተአምሩኑ ከመ ታቦቱ ለመንፈስ ቅዱስ አንትሙ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይላል ጌታ። እኔና አባቴ እናድርበታለን ያለ ጌታ አብና ወልድ ማለት ነው። ጳውሎስ ደግሞ ምን አለ? ኢተአምሩኑ ከመ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ብሎ ሶስተኛውን አካል መንፈስ ቅዱስን የጠቀሰልን ደግሞ ጳውሎስ ነው። ስለዚህ ሰው ማለት የሥላሴ ማደሪያ መቅደስ ማለት ነው ሰው ማለት እና ንጉሥ ሶሎሞንን ታዩት ዘንድ ውጡ ማለት ሶሎሞን ምሳሌው የሆነለት ክርስቶስን ታዩት ዘንድ ውጡ ማለት ነው። እናቱ በሰርጉ ቀን እና በልቡ የደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሶሎሞንን እዩ። እናቱ የተባለች እዚህ ላይ የክርስቶስ እናት የተባለች ቤተ አይሁድ ናት። የአይሁድ ቤተሰብ ወይም አይሁዳውያን ናቸው። የክርስቶስ እናት የተገኘበት ማህበረሰብ አይሁዳውያን ስለሆኑ ቤተ አይሁድ የክርስቶስ እናት ተብለው የተጠቀሱ እነሱ ናቸው። ባዮሎጂካሊ ጂኒያሎጂው ሲቆጠር የክርስቶስ ዘሩ ሲቆጠር ከነገደ ይሁዳ ነው። አይሁዳዊ ነው ክርስቶስ፣ አይሁዳዊ ነው በዘር አይሁዳዊ ነው ክርስቶስ። እና እናቱ ማለት የክርስቶስ እናት የተባለች ቤተ አይሁድ አክሊል ያቀዳጀችውን አክሊል ማለት በዕለተ ዓርብ እግዚእነ ኢየሱስ ክርስቶስን የተቀዳጀውን አክሊለ ሦክን ታዩት ዘንድ ውጡ ማለት ነው። እግዚእነ ኢየሱስ ክርስቶስ በዕለተ ዓርብ የሾህ አክሊል ተቀዳጅቷል። እንዲያውም በዚህ በድርሳነ ማህያዊ የሾህ አክሊሉን ጎንጉነው ከጌታ ራስ ላይ አድርገው በመዶሻ ሲመቱት የችንካሩ የዚህ የሾሁ እርዝመት ልቡን ሂዶ ወጋው ነው የሚል። ልቡ ድረስ ሂዷል፣ ዘልቋል። ዝም ብሎ እዚህ ጭንቅላቱ ላይ ብቻ ይሄ
የጭንቅላት አጥንቱን ብቻ ሰርስሮ እዛ ላይ ብቻ የቀረ እንዳይመስላችሁ ሰንጥቆት እስከ ልቡ ድረስ እንደደረሰ ነው ድርሳነ ማህየዊ ላይ የሚገልጸው። ዛሬ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? አይሁድ አክሊለ ሦክ ጎንጉነው በጭንቅላቱ ላይ አኖሩበትና ጭንቅላቱን በአክሊለ ሦክ ቸነከሩት። አንተም ዛሬ አልቆርብም ብለህ ስትል እነዚያ አይሁዳውያን በጨመሩበት ሾህ ላይ ተጨማሪ ሾህ እየጨመርክበት ነው ይላል። ንስሐ አልገባም አልቆርብም የሚል ምዕመን አይሁዳውያን በክርስቶስ ጭንቅላት ላይ ካቀዳጁት አክሊለ ሦክ ላይ ተጨማሪ ሦክ የሚጨምር ይባላል። አይሁዳውያን ከገረፉት ጅራፍ በላይ ክርስቶስን የሚያመው የአንተ አልቆርብም ባይነት ነው ይላል ጎርጎርዮስ ዘኑሲስ። አንድ ምዕመን እኔ አልቆርብም ሲል በጅራፍ እየገረፈው ነው ክርስቶስን። የአይሁድ የገረፉትን ያህል ያመዋል። አሁን እኛ ይኸውላችሁ 2000 ዘመን ወደኋላ ተመልሰን እነሱን መውቀስ የለብንም። ልንገራችሁ፣ እኛ ራሳችን በዚህ ዘመን ያለን አይሁዳውያን ነን። ልዩነቱ እነዚያ ያልተጠመቁ እኛ የተጠመቅን መሆናችን ነው። ይሁዳ ክርስቶስን በ30 ብር ሸጠው። እዛስ ይሁዳ ገደል ይግባ፣ ይሁዳ እንደዚህ፣ ይሁዳ መርገም አይጠበቅብህም። እህትህን ምሸጣት ከሆነ ወንድምህን ምሸጠው ስግብግብ ከሆነ ሆዳም ከሆነ አንድ ሰው ይሁዳ ነው። በዲፎልት ይሁዳ ነው ያ ሰው። በቃ ሌላ ሩቅ አገር መሄድ እኮ አያስፈልግም። ይሁዳን መጥላት ማለት ይሁዳዊ ግብርን ከሰውነት መለየት ማለት ነው። አንድ ሰው ይሁዳን እጠላለሁ የሚል ሰው፣ እኛ እኮ ይሁዳን የምንጠላው ሰውነቱን አይደለም። ተግባባን? ሰውነቱን እኮ አይደለም። ሰውነቱማ አራያ ሥላሴ ነው። ምን አደረገ ሰውነቱ? እኛ ይሁዳን የምንጠላው ግብሩን ነው፣ አስተሳሰቡን ነው፣ አይዲዮሎጂውን ነው። ተግባባን? ነው እኮ ምንጠላው እኮ እሱን ከይሁዳ እንጂ ክርስቶስ ሰውነቱንማ ክርስቶስስ አክብሮት መስሎኝ ዝቅ ብሎ እግሩን ያጠበው ሰውነቱንማ ማን ይጠላል? ገብቷችኋል አይደል? አራያ ሥላሴ እግዚአብሔር ያበጀው ነው። ሐሳቡ ግን ያስጠላል። እና ይሁዳዊ የሆነ ሐሳብ ይዞ ይሁዳን መጥላት አይቻልም። ፓራዶክስ ነው። ይጋጫል። ዝሙት እየሰሩ ዘማዊን መጥላት ምንድን ነው? ሌባ ሆኖ ሌባን መጥላት ምንድን ነው? ኢትስረቁ ትብል ወለሊከ ትሰርቅ ይላል ቅዱስ። አትስረቁ ትላለህ፣ አንተ ራስህ ትሰርቃለህ። ኢትዘሙ ትብል ነው እንጂ ኢትዘሙ ትብል ወለሊከ ትዘሙ። አትዘሙቱ ትላለህ፣ አንተ ራስህ ደግሞ ትዘሙታለህ ይላል። እና ይሁዳን መጥላት ሲባል ይሁዳዊ ግብርን ንቆ መጣል ነው። ባልንጀራን መጣል፣ ወዳጅን መካድን፣ ክህደት። ይሁዳ እኮ ምንድን ነው ያደረገው? የሚወደውን አምላኩን ካደ። ባሏን የምትክድ ሴት ወይም ሚስቱን የሚክድ ባል ይሁዳ ፔሪድ። ወዳጁን የሚክድ በገንዘብ የሚለውጥ ከሆነ ይሁዳ ነው ይሄ ሰው። ይሁዳ ጋራ ጆይን ያደርጋል። እንዲያውም አሁን ሲሞት የሚገባባት ሲኦል ራሱ ይሁዳ ባለበት በዚያ ነገዱ ከነገደ ይሁዳ ነው ይሄ ሰው። በሲኦል ከነገደ ይሁዳ ነው። የነገደ ይሁዳ ስል ከዛኛው ጋር እንዳታጋጭ አለቅ። ሄሮድስን መጥላት ምን? ሄሮድስ ክርስቶስን ከቤተልሔም አሳደደው ብሎ ሄሮድስን መጥላት እውነት? ሄሮድስ አዎ ክርስቶስን ስላሳደደው እንጠላዋለን፣ ምንም ጥያቄ የለው። እኛም ቢሆን ኃጢአት እየሰራን ክርስቶስን ከልቡናችን የምናሳድደው ከሆነ ቤተልሔም ከተባለች ልቡናችን በኃጢአት ምክንያት ክርስቶስን ካሳደድ ነው እኛ ራሳችን ሄሮድስ እኮ ነን። ልዩነቱ ሄሮድስ ቤተክርስቲያን አይሄድም፣ እኛ እንሄዳለን። ሄሮድስ ስብከት አያዳምጥም፣ እኛ እንዳዳምጣለን። ሄሮድስ መዝሙር አይሸመድድም፣ እኛ እንሸመድዳለን። ፔሬድ። ይሄው ነው ልዩነቱ ሊሆን የሚችለው። ከዚያ ውጭ ግን ምንም ይሄ የክርስትናን አፍአዊ መገለጫዎችን በመተግበር ክርስቲያን አይኮንም። ይሄ ነው ይሄ ነጠላ በመልበስ ክንንብ በመከናነብ ይሄ ዝም ብሎ እንደዚያ በማድረግ ክርስቲያን አይኮንም። አሁን እነዚህን ማድረግ አስፈላጊ አይደለም እያልኩኝ አይደለም፣ አስፈላጊ ነው እነዚህን ነገሮች ማለት። ግን ውጫዊ ገጽታን ብቻ በመቀየር ክርስቲያን አይኮንም። ክርስቲያን ማለት ውሳጣዊ ማንነትን መለወጥ ነው። ውሳጣዊ ሰብዕናን መለወጥ ነው እንጂ ይሄ አፍአዊ ነገሩማ የውስጡ ሲለወጥ የውጭው ቀላል ነው። የውጭውን መለወጥ ቀላል፣ ነጠላ ለብሶ መሄድ ቀላል ነው። ምን ማለት ልብን እንደ ነጠላችን ንጹህ ማድረግ ግን እሱ ግን ቀላል አይደለም። ጊዜ ይፈልጋል፣ ተጋድሎ ይፈልጋል ማለት ነው። እና ስለዚህ አክሊለ ሦክ እናቱ አክሊል ያቀዳጀችው ሶሎሞንን ታዩት ዘንድ ውጡ ማለት
እናቱ ቤተ አይሁድ አክሊለ ሦክ ያቀዳጀችውን ክርስቶስን ታዩት ዘንድ ምዕመናን ውጡ ነው። ምዕመናን ሁልጊዜም ክርስቶስ በፊታቸው ተስሎ ማየት መቻል አለባቸው። አሁን ቅዳሴ ሲቀደስ ትሰማላችሁ አይደለ? ዲያቆኑ ሲያሰናብት እትው በሰላም ይላል፣ በሰላም ሂዱ ይላል። አንዳንድ ዲያቆናት በሰላም ወደ የቤታችሁ ሂዱ የሚሉ አሉ። ወደ የቤታችሁ የሚል ንባብ የለውም፣ ዝም ብሎ ራሳቸው የጨመሩት ነው እንጂ እትው በሰላም ነው። በሰላም ሂዱ፣ በሰላም ግቡ ነው የሚል እትው እና ልብ አድርጉ። በሰላም ሂዱ ማለት ከቅዳሴው ወጣችሁ ቤታችሁ ግቡ ማለት አይደለም። በሰላም ሂዱ ማለት ሰላም የተባለ ኢየሱስ ክርስቶስ ነው። ሰላሜ አሐድግ ለክሙ ወሰላመ አቡየ እሁበክሙ፣ ሰላሜን ሰጣችኋለሁ የአባቴን ሰላም እተውላችኋለሁ ብሏችኋል። በሰላም እትው በሰላም ማለት በሰላም በኢየሱስ ክርስቶስ በእርሱ መንገድነት ሂዱ ማለት ነው። አንድም ደግሞ እትው በሰላም ማለት እንዲህ እንዳማረባችሁ ቅዱስ ሥጋውን ክቡር ደሙን እንደተቀበላችሁ በሰላም ወደ መንግስተ ሰማያት ግቡ የሚል ትርጓሜ አለው። ያ ማለት ይሄ ነው፣ ትርጓሜው ይሄ ነው። ከዛ ውጭ ግን ከቅዳሴው ወጣችሁ ሂዱ ማለት አይደለም። በመጀመሪያ ደረጃ አንድ ኦርቶዶክሳዊ ከቅዳሴ አይወጣ፣ ከቅዳሴ አይወጣ። ህይወቱ በሙሉ ከቅዳሴ ውጭ አይደለም። ያ ማለት መሰላችሁ? ቅዳሴ ሊተርጂ ብለን ስንል ይቺ 2 ሰዓት መቅደሱ ፊት ለፊት ቆመን የምናስቀድሳት ብቻ አይደለም። ከዚያ ስንወጣ አሁን ለምሳሌ ስናስቀድስ እንመሰጣለን፣ ስዕል አድኖውን እናያለን፣ ዕጣኑ ይሸተናል፣ ካህናቱ ምኑ አይደለ? እነዚህን ሁሉ ነገሮች ስለምናይ በዚያ ቅጽበት ልባችን ሰማያዊ ይሆናል። ከክርስቶስ ጋር ክርስቶስን በህሊናችን እያሰብን እያየን እናስቀድሳለን። ከዚያስ እትው ሲባልስ ከቅዳሴው ውጡ ሲባል ሁሉም ነገር ይቀየራል፣ ይሰረዛል፣ ይደለዛል ማለት ነው። እንደዚህ አይደለም፣ ከቅዳሴ አይወጣም። ህሊናችን እዛው ቅዳሴው ላይ ነው መቅረት ያለው። አካላችን ሊወጣ ይችላል፣ አካላችንማ ወጥቶ ቤት ይሄዳል። ህሊናችን ግን አሁንም የት ላይ ነው መሆን ያለበት? ቅዳሴው ላይ ነው። ለዚያ ነው በኦርቶዶክሳዊ መንፈሳዊ ህይወት ምዕመናን ከቅዳሴ አይወጡ። አንድ ኦርቶዶክሳዊ ትክክለኛ ትልቁ መንፈሳዊ አቺቭመንት ወይም ትልቁ መንፈሳዊ ሌቭል ላይ ደረሰ የሚባለው ህሊናው እዛው ቅዳሴው ላይ የቀረለት ከሆነ ነው። ለዚያ እኮ ነው አሁን ሰው ቅዳሴ ላይ ያለ ሰው ያወራል፣ ሰላም ብትሉት ሰላም ይላል፣ ምንም ብትሉት ይናገራል አይናገርም? ቅዳሴ ላይ ነዋ። ቅዱሳንም ሲበቁ ሄዳችሁ ብታወሯቸው አያወሯችሁም፣ ብታናግሯቸው አያናግሯችሁም፣ የሆነ ነገር ብትሉ ምንም አይሰማም። ለምን? ቅዳሴ ላይ ናቸው። አለቀ። እና የቅዳሴ ህይወት መቅደሱ ላይ ብቻ የምንኖረው ሳይሆን ባንክ ቤት የሚሰራውም እዛው ባንኩን እየሰራ ብሩን እየቆጠረ ቅዳሴ ላይ መሆን አለበት ህሊናው። ሌላውም ቅዳሴ፣ ከቅዳሴ የሚበልጥ ነገር የለም። ማህሌትማ የከበረ አገልግሎት ነው፣ እውነት ነው። ከቅዳሴ ግን አይበልጥም። እንዲያውም የማህሌት አገልግሎት በ5500 ዘመኑ በብሉይ ኪዳን ነው የሚመሰል። እንግልት አለበት። አሁን ማህሌት ሲታደር ብርድ አለ፣ ቆሞ ማደር አለ፣ ምን ማለት እንግልት ይበዛዋል። ከዛስ በብሉይ ኪዳንም እንደዚያው ነፍስ እንደዚያ ነበረች። ከዛ ብሉይ ኪዳን ለሐዲስ ኪዳን ያስረክባል፣ ለሚበላው ለሚጠጣው ለአማናዊው ማለት ነው። ከዛ ማህሌቱ ደግሞ ለአማናዊው ለቅዳሴው ያስረክበናል፣ ለሚበላው ለሚጠጣው። ቅዳሴ የወንጌል ምሳሌ ናት፣ ማህሌት የብሉይ ምሳሌ ነው። እና ቅዳሴ መውደድ፣ ቅዳሴ ማፍቀር በጣም ያስፈልጋል ይሄን ነገር። እና እናቱ በልቡ እና እንዲያው እዚህ ላይ ይችን ብቻ ብዬ ልጨርስ። እናቱ በሰርጉ ቀን ያቀዳጀችውን ይላል። ክርስቶስ የተሰቀለበት ዕለተ ዓርብ የመከራ ቀንም ነው፣ የሰርግ የደስታ ቀንም ነው። በነገራችን ላይ የሰርግ ቀንም ነው። የሰርግ ቀን ነው የተባለበት ምክንያት ክርስቶስ ሙሽራው የሆነች ቤተክርስቲያንን የሱ አካል ያደረገበት ከዲያብሎስ መንጋጋ ነጥቆ ያወጣበት ቀን ስለሆነች ዕለተ ዓርብ የደስታ ቀን ነው ይናት። ሐዘንም ደስታም ሁለቱንም አጣምራ የያዘች ናት። ልክ በግብፃውያን ላይ እሳትና በረድ ተቀላቅሎ ወርዶባቸው የለ? ግብፃውያን ላይ እሳትና በረድ ተቀላቅሎ ወርዶባቸዋል። አሁንም ልክ አማናዊው ክርስቶስ በሙሴ አማካኝነት ነው እሳትና በረድ ተቀላቅሎ የወረደባቸው። አሁን ደግሞ ጊዜነ ኢየሱስ ክርስቶስ በዕለተ ዓርብ እሳትና በረድ ቀላቅሎ ነው በሲኦል ላይ ያወረደባት፣ ግብፅ በተባለች ሲኦል ላይ ማለት ነው። ሐዘንና ደስታ ያለባት ሁለት ነገር የተከናወነባት ዕለተ ዓርብ የምታስደንቅ ቀን ናት። ዕለተ ዓርብ ቀንም አልሆነም ጨለማም አልሆነም ይላታል ዘካርያስ። ዕለተ ዓርብን ቀንም አልሆነም ጨለማም አልሆነም ይላል። ቀንም አልሆነም ማለት ከሲኦል ወጣን ብለን ደስ እንዳንሰኝ
ያለ ኃጢአቱ የተሰቀለውን ክርስቶስን እያየን እናዝናለን። ያለ ኃጢአቱ የተሰቀለውን ክርስቶስን እያሰብን ደግሞ በሐዘን ብቻ እንዳንውል ደግሞ እንደገና ደግሞ ከጻኡ ለውስተ ሲኦል ጻኡ ብሎ ደግሞ ወለውስተ መቃብር ተከሰቱ ብሎ ደግሞ በመቃብር ያሉትን ሁሉ እንደዚህ አስነስቶ ደግሞ ወደ ገነት ያስገባን ቀን ስለሆነ ደግሞ ደስ ይለናል ማለት ነው። እና ምንድነው የመድኃኔዓለምን ሕማሙን መከራውን እያሰብን ሁልጊዜም ይኸውላችሁ ራሳችንን ለንስሐ ለቅዱስ ሥጋው ለክቡር ደሙ ማዘጋጀት ያስፈልጋል። ክርስቶስ ያልገባበት ልብ መቼም ቢሆን አይሞላም። ልብ አድርጉ። ልባችን የተፈጠረው ለክርስቶስ ማደሪያነት ስለሆነ እሱ ካልገባበት አይሞላም። 100 ሸቀጣ ሸቀጥ በመከመር የቅባት ዕቃ በመሰብሰብ ሊለም ነገር ምንም የሚመጣ ነገር የለም። ክርስቶስ ያልገባበት ልብ ደስተኛ አይሆንም፣ አይረካም፣ ሰላም አይኖረውም። አሁን ብዙ ጊዜ አይታችሁ ከሆነ ሰላም አጥቻለሁ፣ ዲፕረስድ ነኝ፣ በጣም በዚህ በጭንቀት በቃ ትዳሬ ውስጥ እንደዚህ በጣም ብዙ ምስቅልቅል ያለ ህይወት ነው አሁን ብዙ ሰው እየመራ። ለምንድን ነው ከተባለ ነፍሳችን በኃጢአት ስለተበከለች ነው። ዝም ብሎ ይሄ ኮንሰልተንሲ ምናምን እየተባለ በየሳይኮሎጂ ሎጂ ሚል የተማረ ሰው እየሄዳችሁ ስላማከራችሁ ችግራችሁ የሚፈታ እንዳይመስላችሁ። ማማከሩ ጥሩ ነው፣ አማክሩ። የሆነ ለጊዜውም የሆነ መፍትሄ እንደማስታገሻ አይነት ነገር ሊሰጣችሁ ይችላል። ትልቁ ግን ነፍስን ከኃጢአት ማጽዳት ነው። ነፍስ በቃ ይሄ ጭንቀት ምናምን እንደዚህ የሚመጣው ይኸውላችሁ በዋናነት ነፍስ በኃጢአት ስትጨልም ነው። እና ስለዚህ ወደ ንስሐ መቅረብ፣ ከንስሐ አባቶቻችን ጋር መመካከር፣ ቅዱስ ሥጋውን ክቡር ደሙን እየተቀበልነ ልክ እንደ ዮሐንስ ፍቁረ እግዚእ ሁልጊዜ ከእግረ መስቀሉ ስር የማንጠፋ ነው። ከእግረ መስቀሉ ስር የማንጠፋ ከሆነ ነያ እምከ እነኋት እናትህ ተብላ እመቤታችን ደግሞ ትሰጠናለች ማለት ነው። እመቤታችንም ያኔ በህይወታችን ውስጥ ትኖራለች ማለት ነው። እና እግረ መስቀሉ ስር ሆነን መከራ መስቀሉን እያሰብን ከእርሱ ጋር እንድንኖር የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። ስለነበረን ጊዜ የእርሱ መልካም ፈቃዱ ይሆንልን። በትንሣኤ በዳግም ምጽአት በመጣ ጊዜ በቀኙ ከሚቆሙት በጎቹ መካከል ያድርገን። ስብሐት ለእግዚአብሔር።